አሁን ደግሞ የሚቀጥለው ይሄ 06 ብቸኛ የነበረችው ፎቅ እቺ ነበረች። ከዛ ይሄው እዚህ ጋር እንደዚህ መናፈሻዎች ያምራሉ። ይሄው እንግዲህ እየተጓዝን ነው። ልጅ ኤልያስ ይሄ ሰፈራችን እንዴት ነው? በምን አየው ግን? በጣም ያምራል። በመውጣታችሁ ብትጸጸትም እሺ፣ ግን የሚያምር ነገር ስታይ ደስ ይላል በጣም። እዚህ አካባቢ አሁን እኔ ሌላ ሰፈር የመጣው ነው መሰለኝ። በጣም ተለው። ለዛ ነው እኮ እኔም እኮ ይጠፋብኛል ብዬ አንተ እንድታሳየኝ ብዬ ይዤ የመጣሁት። ላይ ማይጠፋል ላይ ማይ እየጠፋ ነው። አሁን የምኑ አካባቢ ያለ ነው? አሁን ወደ ዱቤ ባህር እንደረሰ። ዱቤ ባህር? አሃ። ይሄ ምንድነው ኤልያስ? ይሄ ምንድነው? ይሄ ሱቆች ናቸው። ሱቅ? ግለሰቦች ወደ ሱቅነት ቀይሩታል። የቤቱ ባለቤቶች ናቸው ወደ ሱቅነት ቀይሩታል። ወደ ንግድ ያምራል። ያምራል። አሰራሩ ደውስተውት ነው። ኤስ ምንድነው? ያው አንድ አይነት ከዛኛው ጋር ሽንት ቤት መጸዳጃ ቤት መስሎኝ ነበር። የግለሰብ ነው መንግስት ነው? ይሄው ግለሰብ ነው የሚያሰራው በራሱ። እዚህ የቤቱ ባለቤቶች አቅም አላቸው። ወንዙ ራሱ እንዴት ነው? በእናትህ ጸዳት። እንግዲህ ይኸው እየተሰራ ነው ያለው። በለውጥ ላይ ለውጥ የሚጠላ የለም። ደስ ይላል። አሁን በተለምዶ ዱቤ ባህር የሚባለው ጋር ደርሰናል።